ሰላም እንዴት ናችሁ? ወደ ማራኪ ስፖርት ዩቲዩብ ቻናል ቤተሰቦች በክረምቱ የዝውውር መስኮት የእንግሊዝ ፕሪሚየር ሊግ ክለቦች ንቁ ተሳታፊ መሆናቸውን እያስመለከቱን ይገኛሉ። በተለይም አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ ሁሉም የእንግሊዝ ፕሪሚየር ሊግ ክለቦች እንግዲህ በንቃት እየተሳተፉበት በሚገኘው በዚህ በክረምቱ የዝውውር መስኮት የትኞቹ ተጫዋቾች ከየትኞቹ ክለቦች ጋር ተያይዘዋል፣ ስማቸው ተገናኝቷል የሚለውን ወደ እናንተ መረጃዎችን የምናደርስ ይሆናል። ማክሲ አራጆ የስፖርቲንግ ሊዝበኑ የግራ መስመር ተመላላሽ ማክሲ አራጆ ከአርሰናልና ሊቨርፑል ጋር ስሙ ተያይዟል። በሌላው ደግሞ አዩብ ባዲ ከማንቸስተር ሲቲ እና አርሰናል ጋር ስሙ የተያዘ ተጫዋች ሆኗል። እንደዚሁም ደግሞ የኒውካስል ዩናይትድ አሰልጣኝ ኤዲ ሃው በገዛ ፈቃዳቸው በራሳቸው ፍላጎት ከአሰልጣኝነት ወንበራቸው ተነስቷል። እነዚህን ጉዳዮች ወደ እናንተ የምናደርስበትን የማራኪ ስፖርት ልዩ የጥንክር መረጃችንን ይዘን ወደ እናንተ ቀርበናል። ለማራኪ ስፖርት ዩቲዩብ ቻናል አዲስ የሆናችሁ አድማጭ ተመልካቾቻችን ማራኪ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን እንጋብዛለን። የስፖርቲንግ ሊዝበኑ የግራ መስመር ተመላላሽ ማክሲ አራጆ ከአርሰናልና ሊቨርፑል ጋር ስሙ ተያይዟል። የ26 ዓመቱ ኡራጓይ ኢንተርናሽናል ማክሲ አራጆ ምናልባትም በክረምቱ የዝውውር መስኮት ወደ እንግሊዝ ፕሪሚየር ሊግ ሊመጣ የሚችል ተጫዋች ሊሆን እንደሚችል ይጠበቃል። በተለይ መድፈኞቹ ስማቸው ከማክሲ አራጆ ጋር ለበርካታ ሳምንታት የተያዘ ሲሆን ሊቨርፑሎች ደግሞ በአሰልጣኝ ኢራኦላ አማካኝነት ተጫዋቹን ወደ አንፊልድ ስቴዲየም ለማዘዋወር ንግግሮች መጀመራቸው ተነግሯል። በስፖርቲንግ ሊዝበን በኩል ተጫዋቹ የ51 ሚሊዮን ፓውንድ የዝውውር ሂሳብ የተለጠፈበት ሲሆን ምናልባትም የትኛው ክለብ የተጫዋቹን የዝውውር ሂሳብ በመክፈል ወደ እንግሊዝ ፕሪሚየር ሊግ ያዘዋውረዋል የሚለው ተጠባቂ ነው የሚሆነው። በዓለም ዋንጫው ተሰልፎ መጫወት የቻለው ማክሲ አራጆ በዓለም ዋንጫው ምንም እንኳን ኡራጓይ እንደ ቡድን ጥሩ የሚባል ጊዜ ባታሳልፍም ነገር ግን በግል ብቃት ደረጃ ማክሲ አራጆ ጥሩ የሚባሉ የኳስ እንቅስቃሴዎችን ሲያደርግ የተመለከትነው ነው። በዓለም ዋንጫው ማክሲ አራጆ ምናልባትም ወደ አርሰናሉ ኤምሬትስ ስቴዲየም ወይም ወደ ሊቨርፑሉ አንፊልድ ስቴዲየም ሊያመራ የሚችል ተጫዋች ነው ተብሎ ይጠበቃል። ሌላው አዩብ ባዲን የተመለከተ መረጃችን ነው ወደ እናንተ የምናደርሰው። የሞሮኮ ኢንተርናሽናል የሊል ኮከብ የሆነው አዩብ ባዲ ወደ ማንቸስተር ሲቲ ወይም ደግሞ ወደ አርሰናል በክረምቱ የዝውውር መስኮት ሊያመራ እንደሚችል ይጠበቃል። የማንቸስተር ሲቲው አለቃ ኤንዞ ማሬስካ ተጫዋቹን ለማስፈረም ይፋዊ ንግግር መጀመራቸውን ይፋ አድርገዋል። 18 ዓመቱ ኮከብ እንግዲህ ከማንቸስተር ሲቲ እና ከአርሰናል በተጨማሪ በቼልሲ በሊቨርፑል እና በባየር ሙኒክ የሚፈለግ ተጫዋች ነው ተብሏል። ነገር ግን በዋናነት ማንቸስተር ሲቲ እና አርሰናል ተጫዋቹን የግላቸው ለማድረግ እንቅስቃሴዎች መጀመራቸው ነው የተነገረው። ማንቸስተር ሲቲ አዩብ ባዲን ለማስፈረም ይፋዊ ጥያቄ አቅርቧል። ምንም እንኳን ተጫዋቹ ከሮድሪ በሪያል ማድሪድ ወይም በሎስ ብላንኮሶቹ መፈለግ ጋር የተያያዘ ቢሆንም ዋና አሰልጣኙ ኤንዞ ማሬስካ እንደተናገሩት ከሆነ ሮድሪ ወደ ሪያል ማድሪድ ሄደም አልሄደም ተዘዋወረም አልተዘዋወረም እኛ አዩብ ባዲን መፈለጋችንን እንቀጥላለን፣ ተጫዋቹን ወደ ኢቲሃድ ስቴዲየም ማምጣት እንፈልጋለን ሲሉ ተደምጧል። ምናልባትም አዩብ ባዲ ወደ ማንቸስተር ሲቲ የሚዘዋወር ከሆነ የማንቸስተር ሲቲን የመሃል ክፍል እንቅስቃሴ በደንብ ሊያጠናክር የሚችል ተጫዋች ሊሆን እንደሚችል ይጠበቃል። ከዚህ በተጨማሪ ማንቸስተር ሲቲ የማርሴሎን ግብ ጠባቂ ጆርኒሞ ሩሊ ለማስፈረም ይፋዊ እንቅስቃሴ መጀመራቸው ተነግሯል። የጄምስ ትራፎርድ ተተኪ ይሆናል ተብሎ የሚታመንበት ይህ ግብ ጠባቂ ጄምስ ትራፎርድ በ40 ሚሊዮን ፓውንድ ወደ ሊድስ ዩናይትድ ሊዘዋወር መቃረቡ ይታወቃል። የሱ ተተኪ ይሆናል ተብሎ ይጠበቃል። እንግዲህ ጀርኒሞ ሩሊ ከማርሴሌ የሚመጣው ተጫዋች ነው ማለት ነው። ማንቸስተር ሲቲዎች አዩብ ባዲን እንደዚሁም የማርሴሎን ግብ ጠባቂ ጆርኒሞ ሩሊን በማስፈረም እንግዲህ የ2026-27 የውድድር ዓመታቸውን ጠንከር ባለ መንገድ ሊጀምሩ እንደሚችሉ ይጠበቃል። ሌላው የኒውካስል ዩናይትዱ ዋና አሰልጣኝ የኤዲ ሃው ከኃላፊነታቸው በገዛ ፈቃዳቸው ስለመነሳታቸውን የሚመለከት መረጃ ነው ወደ እናንተ የምናደርሰው። የኒውካስል ዩናይትዱ ዋና አሰልጣኝ ኤዲ ሃው በገዛ ፈቃዳቸው ከኒውካስል ዩናይትድ ጋር በይፋ መለየታቸው ታውቋል። የእሳቸውን ቦታ ደግሞ ማቲያስ ጄስል በዚህ ሳምንት ይረከቡታል ተብሎ ይጠበቃል።
ላማንጋ የስልጠና ማዕከል ለቅድመ ውድድር ዝግጅቱ ይገኛል ተብሎ ይጠበቃል። እንግዲህ አዲሱ አሰልጣኝ ማቲያስ ጄስል ወደ ላማንጋ የስልጠና ማዕከል በቅርቡ ለቅድመ ውድድር ዝግጅቶች ይገኛል ተብሎ ይጠበቃል። እንግሊዛዊ አሰልጣኝ ኤዲ ሃው በገዛ ፈቃዱ ነው ከኃላፊነት የተነሱት። በቅድመ ውድድር የወዳጅነት ጨዋታ ኒውካስል ዩናይትድ በብሪስቶል ሲቲ 4-1 መሸነፉን ተከትሎ ነው እንግዲህ አሰልጣኙ በይፋ ከኃላፊነታቸው የተነሱት። የ48 ዓመቱ ኤዲ ሃው በርካታ ተጫዋቾቻቸው ከኒውካስል ዩናይትድ ጋር መለየታቸውን ተከትሎ ነው ከኒውካስል ዩናይትድ ኃላፊነት ቦታቸው መልቀቅ የፈለጉት የሚሉ መረጃዎችም እየተዘዋወሩ ነው የሚገኙት። ምናልባትም ከዚህ ጋር ተያይዞ ግን ያው እንግዲህ በርካታ ተጫዋቾች ለቀዋል። ሳንድሮ ቶናሊ ማንሳት እንችላለን። የአማካይ ክፍል ኮከብ የሆነው ተጫዋች ሳንድሮ ቶናሊ ወደ ቶትናም ሆትስፐርስ በክረምቱ የዝውውር መስኮት የተዘዋወረ ተጫዋች ነው። ሌላው እንደዚሁም የአጥቂ መስመር ተጫዋቹ አንቶኒ ጎርደን የመስመር አጥቂ ተጫዋች ነው። ይህ ተጫዋች ደግሞ ወደ ባርሴሎና በክረምቱ የዝውውር መስኮት በይፋ የተዘዋወረ ተጫዋች ነው። አሁን ደግሞ ወደ አርሰናል ደግሞ ስሙ ከአርሰናል ጋር የተያያዘው ብሩኖ ጎማሬዝ ለአርሰናል ሊፈርም ጫፍ ላይ መድረሱ ይታወቃል። ምናልባትም እንግዲህ የእነዚህ ኮከብ ተጫዋቾች ዋና የሚባሉ የኒውካስል ዩናይትድ ቁልፍ ተጫዋቾች ከኒውካስል ዩናይትድ ጋር መለያየት ወይም ከኒውካስል ዩናይትድ መውጣታቸው አሰልጣኙን ከኃላፊነት ራሳቸውን እንዲያገሉ ያደረጋቸው ትልቁ ምክንያት ነው የሚሉ መላምቶችም እየተነገሩ ነው የሚገኙት። ለማንኛውም ኤዲ ሃው የ48 ዓመቱ አሰልጣኝ እንግሊዛዊ አሰልጣኝ ኤዲ ሃው ከኒውካስል ጋር ያላቸውን ስምምነት ውድቅ በማድረግ ኃላፊነት ከአሰልጣኝነታቸው በገዛ ፈቃዳቸው የለቀቁ አሰልጣኝ ሆነዋል። ኤዲ ሃው በኒውካስል ዩናይትድ ቤት 5 ዓመታት የቆዩ ሲሆን በዚህ ቆይታቸው ደግሞ ኒውካስል ዩናይትዶች ሻምፒዮንስ ሊግ ተሳትፎ እንዲኖራቸው ማድረግ ችለዋል። ከዚህ በተጨማሪ በ2025 ሊቨርፑልን 2-1 በማሸነፍ የካራቦ ካፕ ዋንጫን ማሸነፍ ችለዋል። ምናልባትም ከ74 ዓመታት በኋላ ነው እንግዲህ ኒውካስል ዩናይትዶች የካራቦ ካፕ ዋንጫን በማሳካት ከፍ ማድረግ የቻሉበትን የሊግ ካፕ በማሳካት ከፍ ማድረግ የቻሉበትን ትልቅ ስኬት ያገኙት ማለት ይቻላል በአሰልጣኝ ኤዲ ሃው ስብስብ ስር ማለት ነውና እንግዲህ ኒውካስል ዩናይትዶች በርካታ ተጫዋቾችን በማጣት ይታወቃሉ። በተለይም ደግሞ በ2025 የክረምት የዝውውር መስኮት ወደ ሊቨርፑል የተዘዋወረው አሌክሳንደር አይዛክ የነበረውን ዝውውር እናስታውሳለን። አሌክሳንደር አይዛክ በ2024-25 የውድድር ዓመት ጠንካራ የሚባል ትልቅ የፐርፎርማንሱ ጥግ ላይ የደረሰ ተጫዋች ነበር ብለን መናገር እንችላለን። በወቅቱ ኒውካስል ዩናይትዶች ይህን ተጫዋች ወደ ሊቨርፑል አሳልፈው ለመሸጥ ተገደዋል። አሁን ደግሞ በርካታ ቁልፍ የሚባሉ ተጫዋቾች ወደ ተለያዩ ክለቦች መሄዳቸው ክለቡን እንደ አዲስ እንዲጀምር እንደሚያስገድደው ይጠበቃል። ምክንያቱም አዳዲስ ተጫዋቾች ናቸው እንግዲህ እዚህ በኋላ ወይም ደግሞ ታዳጊ ተጫዋቾች ተቀያሪ ወንበር ላይ የነበሩ ተጫዋቾች ናቸው እንግዲህ ወደ ዋናው ቡድን በመምጣት ምርጥ 11 ስብስብ ውስጥ የሚካተቱትና እንደ አዲስ ቢልድ የሚደረግ እንደ አዲስ የሚገነባ ቡድን ነው የሚሆነው ኒውካስል ዩናይትድ። አሰልጣኝ ማቲያስ ጄስል አዲሱ የኒውካስል ዩናይትድ አሰልጣኝ ማለት ነው። ትልቅ ኃላፊነት ይጠብቃቸዋል ተብሎ ይጠበቃል። ኤዲ ሃው የሰሩት ስብስብ ፈርሷል ማለት ይቻላል። በቁልፍ ተጫዋቾች የተገነባው የኤዲ ሃው ስብስብ መቀጠል አልቻለም። ተጫዋቾች ክለቡ የሻምፒዮንስ ሊግ ተሳትፎን እንዲሁም የሻምፒዮንስ ሊግ ተሳትፎን በማጣቱ ምክንያት እንግዲህ በርካታ ተጫዋቾች ከኒውካስል ዩናይትድ ጋር መለየታቸውን ተከትሎ ማቲያስ ጄስል የሚገነቡት አዲስ ቡድን ነው። ይህ አዲስ ቡድን እንግዲህ ምን ያህል ጠንካራ ሊሆን ይችላል፣ በፕሪሚየር ሊጉ ምን ያህል ሰርቫይቭ ማድረግ የሚችል ቡድን ይገነባሉ የሚለው የሚጠበቅ ነው የሚሆነው። ክብራትና ክብራን ወደ ማራኪ ስፖርት ዩቲዩብ ቻናል ቤተሰቦች ማራኪ ስፖርት ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በድጋሚ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።